አማናዊት ምንም መሆን የለባትም። ኤልያስ ለማክዳ ፎቶ አማናዊትን መግባት አለበት የምትል እስኪ በላይ ካሳኝ ውዶችዬ። ኤልያስን ሁሉም ነገር ያውቅ ነበረ። አይነውር ነኝ ብሎ የገባ አይነውር እንዳልሆነና ውሽማዋ እንደሆነ ሁሉም ነገር ያውቅ ነበር ኤልያስ ማለት ነው። እና እንደዛ ዝም ማለቱ ጥሩ ነው ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን ወዶቼ። በስተመጨረሻ ኤልያስን ለማክዳ ለመፍታት ወሰነ ማለት ነው። አሁን የነቃ ይመስላል ኤልያስ ማለት ነው። ሁሉም ነገር ለምን እንደፈለጉ ምንድነው ከኔ እየፈለጉ ለማወቅ ነው ዝም ያላቸው ማለት ነው። ወንድሟ እንዳልሆነ እያወቀ ምንድነው የፈለጉ ከኔ ምንድነው የፈለጉ እስከሚያውቅ ድረስ ነው ዝም ያላቸው ማለት ነው። እና መፈታት ነው የምፈልገው ከአንቺ ጋር አልቀጥልም፣ ለእናትነት ብቁ አይደለሽም ብሎ ሲነግራት እሷ ደግሞ ይቅርታ ብትጠይቀውም ሊቀበላት አልቻለም ማለት ነው። ተሳስቸው ነው ያቺ የጎዳና ተዳዳሪ ናት ያሳሳተችኝ ያናደደችኝ እና እሷን ማክቤል ላይ የጮህኩባት ይቅርታ አድርግልኝ፣ ሁለተኛ አይለመደብኝም፣ የፈለግከውን ቀጣት መቀጣት እችላለሁ ብላ ስትነግረው ኤልያስ ደግሞ ሁሉም ነገር ስለሚያውቅ ይቅርታ እንዲያደርግላት አልቻለም ማለት ነው። ምክንያቱም በእኔ ቢሆን ኖሮ ይቅርታ ላደርግልሽ ነበር፣ በልጅ ስለሆነ ግን ይቅርታ አላደርግልሽም፣ በቃ እፈታሻለሁ ብሎ ነገራት ማለት ነው። ይቅርታ ሊቀበል አልቻለም። እሷ ደግሞ በጣም ተናዳ በቃ ያሰብነው አልሆነም፣ እኛ ያሰብነው አልሆነም ብላ በጣም እየተናደደች ወደ አይነ እውሩ ነኝ የሚለው ሰው የሆናት ሄደች የተናደደች ማለት ነው። ሁሉም ነገር አወቀ። ለእሷ እንደሚፈታትም ነገረችው ማለት ነው። እና ዝም ነሽ እንደምትዩ ለምንድነው? ሴት እኮ ነሽ፣ ትንሽ መቆየት ትችያለሽ ብሎ ሲነግራት አይኔ እኮ አውቀዋለሁ፣ እንደዛ ማድረግ አይችልም፣ ቆረጠ ነው ኤልያስ ብላ ነገረችው ማለት ነው። እና ሁሉም ነገር አንቺ ነው ያባላሸሹ ብሎ ነገራት ማለት ነው። አሁን ዝም ብለህ አትለፍልፍ፣ ወደ መፍትሄ እንግባ። ምንድነው መፍትሄ? ምንድነው ምን ማድረግ አለብን ብላ ስትነግረው እኔ መፍትሄ አንቺ ራስሽ አምጪ፣ እኔ ምንም መፍትሄ የማመጣው ነገር የለብኝም ብሎ ነገራት ማለት ነው። አሁን እሷ ምንድነው መፍትሄ ያመጣችው? አማናዊትን በመኪና አደጋ እንደሞተች አስመስለው ለእሷ መግደል ነው የነገረችው ማለት ነው። በፊት እኔ ልግደላት ብሎ ነበርና እሷ ደግሞ እንዳይገላት ከልክለው ነበር። አሁን መገደል አለባት እያለችው ናት ማለት ነው። እሱ ደግሞ በጣም ነው የወደዳት ማለት ነው። ፍቅር ያዘው መሰለኝ አይነውሩ ከአማናዊት ጋር ማለት ነው። እንደዚህማ ማድረግ አልችልም፣ ፍቅር መታስይዝ ልጅ ናት፣ ወድጃታለሁ ብሎ ከራሱ ጋር ሲያወራ ነበር ማለት ነው። ስለዚህ አማናዊትን ምንም ነገር ማድረግ አይችልም ማለት ነው ስለሚወዳት። እዛ ቤት ውስጥ ከቆየ ግን የሆነ ነገር ይፈጠራል ብዬ አስባለሁ። እሱን ለአማናዊትን ከወደዳት ኤልያስም ይወዳታል ለአማናዊትና የሆነ ነገር ይፈጠራል ብዬ አስባለሁ። እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን ወዶቼ። ሌላ ምንድን ነው ለአማናዊትን ሰርቀሻል ከዚህ ቤት ውጭ ምን ታደርጊያለሽ ብሎ ሲነግራት ኤልያስን እሷ ደግሞ በጣም ነው የተናደደችው ማለት ነው። ኤልያስ ተው፣ በኋላ የሚጸጽተ ነገር አትናገር፣ አታድርግ። እኔ አማናዊት ሌባ አይደለሁም፣ በማይሆን ነገር አጣርጥረኝ ብላ ስትነግረው እና ኪስሽ ውስጥ እኮ ነው የተገኘ ብሎ ሲነግራት ማለት ነው። ሪከርድ ስለነበራት በሪከርድ በማስረጃ ናት ያስቀረበችለት ማለት ነው። ስለዚህ ሪከርዱ ሲሰማ በጣም ነው ይቅርታ የጠየቃት ማለት ነው። እሷ ደግሞ እወጣለሁ፣ ስንቴ ነው ይቅርታ የምትለኝ? ስንቴ ነው በይቅርታ የምመለሰው? እኔ እኮ ለማክቤል ብዬ ነው እዚህ ያለሁትኝ፣ ሁሉም ነገር እየተቀበልኩኝ ያለሁትኝ ለማክቤል ብዬ ነው ብላ ነገረችው ማለት ነው። ሶ ያ ድምፅ ሪከርድ ሰምቶ ይቅርታ ጠየቃትና ከጎኑ እንድትሆን ነው የጠየቃት ማለት ነው። ሁሉም አሁን እዚህ መቆየት የለብኝም ብላ ስትነግረው ማክዳ ልፈታት ነው ብሎ ሲነግራት ደግሞ በጣም ነው ደስ ያላት ማለት ነው።
አሁን አይንህን ተገለጠ ብላ ነገረችው ማለት ነው። አሁን ነው የተገለጠልኝ፣ አስመሳይ ነበረች ብሎ ነገራትና አሁን ለልጅህን ጥሩ ውሳኔ ነው የወሰንከው፣ ልጅህን ከመሰቃየት ትድናለች ብላ ነገረችው ማለት ነው። ሌላ ነገር ደግሞ ኤልያስና አማናዊትን በአንድ ሆኖ ሲያዋሩ ነበር እና ሲስማት ለአማናዊት ተደብቃ ስታይ ነበረ ማክቤል ማለት ነው። ስለዚህ ሲስማትም አማናዊት በጣም ነው ደስ ያላት። ያቺ ህፃኗ ደግሞ ተደብቃ ስታይ ስለነበረ አይቼሻለሁ፣ እሷ እየተደሰተች ሳለ አይቼሻለሁ ብላ ወደ እሷ ሄደች ማለት ነው። እሷ ደግሞ ምንድን ነው ያየሽው ብላ ስጠይቃት አባዬ ሲስምሽ በጣም ነው ደስ ያለሽ፣ እኔም ደስ ብሎኛል ብላ ነገረቻት ማለት ነው። ከዛ አንቺ እናቴ እንድትሆኚ እፈልጋለሁ ብላ ድርቅ አለቻት ማለት ነው። ምክንያቱም ልጅ ፊት የሚሰጠውና የሚያጫውተው ነው ደስ የሚለውን የሚፈልገውን ማለት ነው። ስለዚህ እንዴ አንቺ ልጅ ዝም ብሎ እናት ይሆናል እንዴ ብላ ስትነግራት፣ ዝም ብሎ እኮ እናት አይሆንም። ስለዚህ አክስት፣ የውሸት እናት፣ ጓደኛ እሆንሻለሁ ብላ ስትነግራት፣ አይ እኔ እናት ነኝ የምፈልገው አክስቶች እኮ ብዙ አሉኝ ብላ ስትነግራት በጣም ነው የገረማት ማለት ነው። እሷ ማክቤልን ሁለቱም አንድ ላይ እንዲሆኑ ናት የፈለገችው ማለት ነው። ስለዚህ የህፃኗ ፍላጎት እንዲያማሉላት ይገባሉ ብላችሁ ታስባላችሁ? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን ውዶችዬ። አንድ ላይ ቢሆኑ በጣም ነው ደስ የሚለው። ግን ያቺ ማክዳ ቶሎ ትወጣለች ወይስ የሆነ ችግር ትፈጥራለች? ምክንያቱም አሁን ለአማናዊትን እንገድላታለን እያለች ናት ማለት ነው። አማናዊትን ደግሞ ወደ ኤልያስ ክፍል ስትሄድ ሁሉም ነገር እንደሚያውቅና ሁሉም ነገር አውቀ ሳለ እንዳላወቀ እየሆነ እንዳለ ነው የነገራት ማለት ነው። እሷ ደግሞ በጣም ነው የገረማት ማለት ነው። ምክንያቱም ያ ሰውዬ አይኑ ያያል ብላ ስትነግረው አውቃለሁ ብሎ ነገራት ማለት ነው። ምክንያቱም የመጀመሪያ ቀን የገባ ቀን ሁለቱንም ክፍል ውስጥ ሳሉ ልቀፍሽ ልሳምሽ ስላት በደጅ ሆኖ ሲሰማ ነበር ማለት ነው። አይን እውር እንዳልሆነና ወንድሟ ጭምር እንዳልሆነ ነው የነገራትና በጣም ነው የደነገጠች። አንተም እያስመሰልክ ነበር ማለት ነው ብላ ነገረችው። አይ መስመሰል ሳይሆን እንዳይነቁብኝ፣ እንዳወቃቸው ካወቁ ምን እንደፈለጉ ከኔ ምንድን ነው የፈለጉ፣ ከዚህ ቤትስ ምንድን ነው የፈለጉ ማወቅ አልችልም። ከዛ ደግሞ ማክዳ ከወጣች ልጄ ማን አላት ከማን ጋር ትሆናለች ብዬ ስላሰብኩ ለልጄ ስላሰብኩ ነው ብሎ ነገራት ማለት ነው። አሁን ግን አንቺ ስላለሽ አንቺ ከጎኔ እንድትሆኝ ነው የምፈልገው ብሎ ነገራት እና እኔ ይሄን ነገር ማመን አልችልም ብላ አውቃ እንዳመመች ብላ ልትወድቅ ብላ ነበር እና እሱ ደግሞ ደንግጦ ደግፍ አድርጎ ወደ አልጋው ነው ያስቀመጣት ማለት ነው። እዛ ቁጭ ብለው ሳሉ ደግሞ ሊስማት ብሎ እሷ ደግሞ አይ ጊዜው አይደለም ብላ እንዲህ ስማት አልፈቀደችለትም ማለት ነው። እና ፈገግታዋና አይኗ ደግሞ በጣም እንደምትወደው ነው የሚያሳየውና አይ ዝም ብለሽ ነው እንጂ እኔ እኮ እንደምትወጂ እንኳ አይኖችሽ ያውቃሉ ብሎ ነገራትና እሷ ደግሞ ትታው ሄደች ማለት ነው። ስለዚህ ሁለቱንም ይዋደዳሉ። ሁለቱንም ደግሞ ቢጋቡ በጣም ደስ ይላል ማለት ነው። ግን የሆነ ነገር እንዳታደርስባት ፈራለሁ ማክዳን ለአማናዊትን ማለት ነው። ማክቤል ለአባቷ አማናዊትን እናት እንድትሆናትና እሱ እንዲያገባት ነው የጠየቀችው ማለት ነው። አማናዊትን እናቴ ሁኝ አልኳትና አልሆንም አክስትሽ ጓደኛሽ ነው መሆን ያለብኝ ብላ ነገረችን፣ እምቢ አለችኝ ብላ ስትነግረው እውነቷ እኮ ናት፣ ዝም ብሎ እናት ይሆናል እንዴ ብሎ ነገራት ማለት ነው። እሷ ደግሞ በጣም ነው ያኮረፈችው ማለት ነው። እናቴ እንድትሆን ነው የፈለግት፣ ለምንድን ነው እንደዚህ ያልሹ ብሎ ሲነግራት ማክዳን ከእሷ ጋር መጫወት ስትፈልግ ማክቤል ልታጫወታት አልፈለገችም፣ ስትሰድባት ነበር ማለት ነው። ከአማናዊት ጋር ግን ከእሷ ጋር ስለምትጫወት ነው እንደዚህ እናቴ
እንድትሆን ፈልጋለሁ ያለችው ማለት ነው። እንደዛ ስትለው ለአባቷ ደግሞ ተደበቃ ማክዳ ስትሰማ ነበር ማለት ነው። ኦ ለአባትሽን ከአማናዊትን ጋር ልታጋቡ እያስብሽ ነው እንዲ አንቺ ልጅ ብላ እየተናገረች ነበር ለብቻዋ ማለት ነው። አማናዊት ደግሞ እዛ ሳሎን ውስጥ የልጅቷ ልብስ ስትተኩስ ነበር እና ምን አባትሽ እያደረግሽ ነው ብላ ስትነግራት አማናዊትን የልጅቷ ክዳን ልብስ እየተኮስኩ እኮ ነኝ ምን ሆነሽ ነው ብላ ስትነግራት እኔ ደግሞ የአንቺ ፊት ተኩሰዋለሁ ብላ ያ መተኮሻው ፊቷ ላይ ልታደርገው ነው ያለቀው ማለት ነው። እና ምን ይፈጠራል ብላችሁ ታስባላችሁ? አሁን እንደዛ ፊቷ ታባላሻታለች ወይስ ምንም አትሆንም ብላችሁ ታስባላችሁ? አስተያየታችሁ በኮሜንት ላይ ጻፉልኝ ውዶቼ። በሚቀጥለው እስከምንገናኝ ቸር ቆዩልኝ። ወዳችኋለሁ ውዶቼ። ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። ባይ ባይ።